ተወዳጆችዬ ዛሬ ደግሞ ሳሎና ሰመቅ ነው የማሳያችሁ። ሰላም ሰላም የሀገሬ ልጆች ሰላማችሁ ይብዛልኝ። ሰብስክራይብ፣ ላይክ፣ ኮሜንት እየጻፋችሁ አበረታቱኝ። የዛሬው ደግሞ አሰራር ያው ሽንኩርትና ነጭ ሽንኩርት፣ ዝንጅብል አቁላላሁና ቲማቲም አደረኩበት። ከዛ ይሄ እንትን ነው ቅል ገራ ነው የሚባለው በዚህ ሀገር ቅል ነው እሱ ተቀቅሎ ማለት ነው። ከዛ ይሄን ጨመርኩበት ማለት ነው። እዛ የቅመማ ቅመሞቹን አንድ ማንካ አደረኩኝ። ዛራረቢ፣ ከሙን፣ ክርኩም፣ ማጅና ቁንዶ በርበሬ፣ ከዛ ደግሞ ይሄ ካሬ ነው የሚባለው የህንዶቹ ቅመም ማለት ነው። ስናረኩኝ ከዛ እንትን ቃሪያ ደግሞ አረኩበት፣ የሚያቃጥለውን የማያቃጥለውን። ከዛ ድልህ ቲማቲም ድልህ ነው የሚባለው እሱን አደረኩኝ። ከዛ ይሄ ደግሞ እንትን ሎሚ ነው የደረቁ ሌሙን የለም እሱ የውስጡን ፓርት ጥቁር ጥቁር ነው አወጣሁኝ። ይሄ ደግሞ ባዘንጀር ነው የሚባለው። ይሄን ደግሞ በኤር ፍራየር ነው እንትን ያልኩት እንዲበስል ማለት ነው። አረኩት ተጠበስኩት በኤር ፍራየር። ሰማች ነው ተጠብሷን በዘይት እሱን አደረኩ ማለት ነው። ያው እንዳይፈርስ እንግዲህ በመላ እናደርግና እናስቀምጠዋለን ማለት በጣም ቀላል ነው አሰራሩ። እንደዚህ ከሆነ በኋላ አረንጓዴ እንትኖቹን ቅጠላ ቅጠሎቹን አድርገን ሽበት ነው የሚባለው። ይሄኛው ደግሞ ከዝበራ የበግዶት ነው የሚባለው ማለት ነው። ከዛ ይሄን ሁሉንም ሚክስ አድርጌ ከተፍኩና በሌላ ያደረኩበት ይሄ በጣም ጣዕሙን እንትን ያደርገዋል ማለት ነው። ሰላም